ስለ ምግባር ላይ እንድትሳተፉ የታመመ እርዱኝ የሚል ላይ 5-10 እንድትሳተፉ የዚህን ቤት ብቻ ሳይሆን የላይኛውንም ህይወት እንድታሰማምሩ መሰላላችሁን እንድትጠራርጉ ቆሻሻ መንገድ እንድትጠራርጉ ነው የምፈልገው። ሆ ምን ይሉታል አሁን እናንተ የእናንተ መራገጥ እልቅ ጸሎት አታረጊም? ጸሎት አታረጉም? እግዚአብሔርን የምሬ ነው። በቃ ፈታ የምትሉበትን ሰዓት መለየት፣ ፈጣሪያችሁ ጋር መገናኘት የምትገናኙበትን ሰዓት መለየት። ሆ እንዴት አሁን ቆይ የምሬን ነው። እንዴት ሰው ጋር እንትን ይላል። እውነት ከልቤ ነው። እኔ አሁን የምፈልገው የታመመ ካለ መስራት እየቻለ እየፈለገ በቃ ምንም ነገር ማሟላት የማይችል ሰው ለዛ ሰው ማገዝ። አካለ ጎዶሎ አለ፣ በየጉራጉሬው እናቶች አሉ ልጆቻቸው ሞተውባቸው መስራት የማይችሉ ምንም ነገር ማድረግ የማይችሉ እናቶች አሉ። ለነሱ ኬንዳ መወጠር ወንዶቼ እኔ አሪፍ ነገር ላይ እንዲሳተፍ በጎ ስራዎች ላይ እንዲሳተፍ እኔን ወደ ጥሩ ነገር መገፋፋት የምሬን ነው። የተራቡ ወንድም ሆነ ሴትም ሆነ የተራቡ ሰዎች የአንድ ቀን ምሳ ወይ ቁርስ መሸፈን መቻል፣ እዛ ነገር ላይ ተሳተፉ። ከላይኛው ጋር ትታረቃላችሁ። መቼም የሰው ልጅ ፍጹም ነኝ አይባልም። ፍጹም አይደለንም። እናንተ ምንም ፍጹም አይደለንም። ሁላችንም ጉድፍድፍ የበዛብንን። ስለዚህ እንደዚህ አይነት እኔ የምሬ ነው የኔ ፋሚሊ የተባለ እኔ ወደፊትም ባድግም እንኳን እንደዚህ አይነት ነገሮች ላይ እንድሳተፍ እንድታግዙኝ። አሃ እዛ ጋር ፎቶ ዘቀዘቀቻችሁ፣ ፎቶ ዘቀዘቀች። ምን ተርገጥ ሲያገሬ ልጅ ነበይኝ ወይ ነይማ አንቺ ቀይደማ። መጀመሪያ አዋራኝ ሰውዬ፣ መጀመሪያ አዋራኝ። ለምንድን ነው የጠፋው? ባለፈው ኬክ ልንቆርስ ስንል ሼር ያደረኩልህ ሰዓት ለምንድን ነው ያልመጣኸው? ኦኬ ለምን አልመጣህም? ቆይ ስራ ነኝ አይደለም። መጻፍልኝ አንድ ደቂቃ መጻፍ ይችላል። ዝም በሉ። አልፈልግም። አንታረቅም። በዚህም አልታረቅም። እንደዚህ አይደለም። አንደኛ ሽር ሳርቂ አርቄልህ ኬክ ስንቆርስ አልመጣህም አይደለ? ሁለተኛ ስም የተቀየረበት ምክንያት ከቀደም ጀምሮ እየጠየቅኩ አልመለስክልኝም አይደለ? ሶስተኛ ደግሞ ውዶቼ ነገርኳችሁ እኮ ዓለም አታዳሉ ውዶቼ። እኔ ሄድበታለሁ ልሄድብህ ነው የኔ ውድ። ይቅርታ አያስፈልገውም። አሁን ልሄድብህ። አሳዘንከኝ ደግሞ እንዳልሄድብህ። ስራ ላይ ነኝ ስትለኝ አሁን እኔ ስራ ላይ ብሆን ያነጫንጨኛል። እንደዚህ ነው የሚያደርገኝ። አሳዘንከኝ ሰውዬ። አታታለኝ ሰውዬ። አልፈልግም አበባ። መች ፈለኩኝ? አታታለኝ። እኔ አታታለኝ። አታታለኝ። እኔ አልታለልም አልኩ እኮ። አልፈልግም። እኔ ለምን ጠፋህ ነው ያልኩት። ፒን አታድርጉበት። አነባለሁ። እሺ ውዶች አታታለኝ። ከአሁን በኋላ ማታለያ ጊፍት ከሰጠኝ ነው ቤቱን ገልብጬው ነው የምወጣው። እንደዚህ ጫን ብዬ ቤቴን ገልብጬው ነው የምወጣው። አታታለኝ። ለምን? እንዴት እናንተ ዝም በሉ። እናንተ ምን አገባችሁ? እናንተ ለምንድን ነው በመሀላችን የምትገቡት? ለምንድን ነው በመሀላችን የምትገቡት? አይመለከተኝም ውዶቼ። ቢዚ ነበርኩ። እኔ ራሱ ቢዚ ነበርኩ ውዴ። እኔ ራሱ ቢዚ ነኝ። እኔ ራሱ ቢዚ ነኝ እኮ ፍቅሮቼ። ግን ምንም ፍትህ አያስፈልገውም ፍቅሮቼ። እኔ ራሱ ቢዚ ነኝ። ስራ ቢዚ አድርጎኛል። ቢሮ ገባለው፣ የምሰራው መስሪያ ቤት ገባለው።
ዶክተር ነኝ። እማልሰራ የለኝም እኮ ፍቅሮቼ። እኔ ለእናንተ ስል ግን እማልገባበት ነገር የለኝም። እኔ ለእናንተ ስል እማልገባበት የለኝም። ይሄን ፍቅሮች ዶክተር ነኝ። አይ አታታለኝ